የተውበት አራዩ ወጣት ታሪክ። ጓደኛዬ እንዲህ ሲል አጫወተኝ። ጎረቤት ወደ ሆነች አንዲት የአረብ ሀገር ተጉዤ ነበር። የጉዞዬም ዓላማ አንድ ቀን ብቻ የፈጀ ስለነበር ወደ ሀገሬ ለመመለስ በማሰብ ወደ አውሮፕላን ማረፊያ ተመለስኩ። እዛም ንጽህናው የተጠበቀ ሆቴል አላገኘሁም። በመሆኑም ለመጀመሪያ ጊዜ አንድ ሆቴል ስገባ በመጥፎ ተግባር ላይ የተሰማሩ ሴቶችንና ወንዶችን ተመለከትኩ። ከዚያም አንድ ሰው ጠጋ ብሎ እንዲህ ሲል ጠየቀኝ፣ እዚህ ምን አመጣህ? ከአለባበሱ ከአኳኋኑና ከአነጋገሩ ጥሩ ሁኔታ በመነሳት በአላህ እምላለሁ እዚህ ስመጣ የመጀመሪያ ጊዜ ነው። ለሥራ ጉዳይ እንጂ ለሌላ ነገርም አልመጣሁም አለ። ሰውየው አንተ ሰው ከዚህ ቦታ ሂድ፣ ይህ ቦታ ላንተና ለመሰሎች የሚገባ ቦታ አይደለም አለው። እሱም ምን ላድርግ ቀለለሊት ቦታውን ለቋል ሲላሰበ። ከዚያም ጎስኪ ቀድ ልቀመጥባት ወዳሰብኩት አንዲት መናፈሻ መራው። ጉዳይን ስለፈጸምኩ ወደ ሀገሬ ለመመለስ በማሰብ ወደ አውሮፕላን ማረፊያው ተመለስኩ። በዚህ ሁከትን እንጂ የእንቅልፍን ጣዕም ያልቀመስኩባት ጉዞዬ ክፉኛ ደከመችኝ። ግራና ቀኝ እየተዘዋወርኩ የምሰግድበትን ቦታ ፈለግኩ። በአውሮፕላን ማረፊያው አንድ ለሶላት የተዘጋጀ ቦታ አየሁ። ወደዚያው ሄጄ ጭልጥ ያለ እንቅልፍ ተኛሁ። ለዙሁር ሶላት ጥቂት ደቂቃዎች ሲቀሩ አንድ እድሜው በ20 እና በ30 መሃል የሆነ ወጣት ለቅሶ ቀሰቀሰኝ። እየሰገደ ልክ ባሏን እንዳጣች ሚስት ምርር ብሎ ያለቅሳል። በጣም ደክሞኝ ስለነበር ወደ እንቅልፌ ተመለስኩ። ከጥቂት ደቂቃዎች በኋላ ያ የሚያለቅሰው ወጣት ተጠግቶ ለሶላት ቀሰቀሰኝና መተኛት ትችላለህን አለኝ። አዎ አልኩት። ወጣቱ እኔ ግን መተኛት አልችልም፣ ጣዕሙም አይገባኝም አለው። እሱም ከሶላት በኋላ አላህም ሊሰራ የሚገባውን ነገር ይፈጽም ዘንድ እንስገድ አለው። ወጣቱም የመጣሁት ከሪያድ ነው፣ ከቤተሰቦቼም በቂ ሀብትና ንብረት ያላቸውና የተመቻቸ ኑሮ የሚኖሩ ናቸው። ነገር ግን እኔ አንድ አይነት ህይወትና ስርዓት ሰልችቶኝ ስለነበር ከአገር ውጪ መውጣት ፈለግኩ። ከዚያም ብዙ አሰብኩ። ሰዎች ወደሚሄዱበት ሀገር ልሂድ? የሚያውቁኝ ሰዎች አይተው እንዳያጋልጡኝም ፈራሁ። ከብዙ ሀገሮች እኔና አንተ በአውሮፕላን ማረፊያው የምንገኝባትን ሀገር መረጥኩ። ዓላማዬ ዝሙት መስራት አልነበረም፣ ነገር ግን መጫወትና ጊዜ ማሳለፍ መዝናናት ነበር። ታዲያ ይህ ወጣት ከዚች ሀገር ሲደርስ መጥፎ ጓደኞች ልክ እንደ አጥር አካበቡት። ለመጀመሪያ ጊዜ በሁኔታቸው ተረጋጋ። ከመዝናኛ ወደ መዝናኛ፣ ከጨዋታ ወደ ጨዋታ ሲያሸጋግሩት፣ በመጨረሻም ከልጃገረዶችና በመጥፎ ሥራ ላይ ከተሰማሩ ዘፋኝ ሴቶች ጋር አገናኝተው ዝሙት እስካሰሩት ጊዜ ድረስ ይገፋፉት ነበር። አንዷን ይዞ ዞር እስኪል ድረስም አልተለዩትም ነበር። እርሷም እስኪገናኛት ድረስ ታግባባውና ታጫውተው ነበር። ዝሙትን ፈጸመባት። ነገሩ እዚህ ደረጃ ላይ ከደረሰና ስሜቱም የመጨረሻውን ጣራ ከነካ በኋላ በአዲስ የቁጭት ስሜት ተወረረ። በድርጊቱም አንጀቱ አረረ፣ ልቡ ቆሰለ፣ መጮህና ማልቀስም ጀመረ። ዝሙት ለመጀመሪያ ጊዜ ፈጸምኩ። አላህ ሐራም ያደረገውንና በጠንካራ ገደቦቹ ያጠራውን የዝሙትን ግድግዳ እንዴት ጣስኩ? በዚህ ድርጊቴ የጀነት ሴቶችን እከለከላለሁ። አዲስና አስደናቂ ባህር እየተንጸባረቀበት እያለቀሰ በሩን ከፍቶ ሲወጣ አንድ የመጥፎ ሥራ ሰሪዎች መሪ የሆነ ይጠብቀው ስለነበር ምን ነው ለምን ታለቅሳለህ አለው። ወጣቱም ለምን አላለቅስ ዝሙት ፈጸምኩ እኮ አለው። በዚህ ጊዜ ወስላታው ሰውዬ ነገሩ ቀላል ነው፣ ያለህበትን እንድትረሳ መጠጥ ውሰድ አለው። ወጣቱም እናንተ አሁንም አልተዋችሁኝም፣ ዝሙት በመፈጸሜ የጀነት ሴቶችን አጣው፣ አሁን ደግሞ አንተ የጀነት መጠጥ ልታሳጣኝ ትሻለህን
አለው። የመጥፎ ሰሪዎች መሪም አላህ እኮ አዛኝን መሐሪ ነው አለው። ይህ ወስላታ አላህ የብርቱ ቅጣት ባለቤትና ለመጥፎ ሰሪዎች ከጠማማ በቀር ሌላ የማይዶልትባት የሆነችን የምትንቀለቀል እሳት የደገሰላቸው መሆኑን ዘንግቶ መጥፎ ሰዎች እንጂ ሌላ ሰው የማይደርስባት የሆነችን እሳት በ70,000 ገመድ የምትጎተትና የእያንዳንዱ ገመድ 70,000 መላእክት የሚጎትተው የሆነ መጥፎ ሰሪዎች ከሩቅ ባያቻቸው ጊዜ ለእርሷ የቁጭት መገንፈልን ማናፋትን ይሰማሉ። በደረሰበት የመቃጠል ስሜት በፊቱ ተደፍቶ ማልቀሱን ቀጠለ። በአውሮፕላን ማረፊያ ውስጥ ላገኘው ጓደኛው እንዲህ ይለዋል። ምናልባት ገንዘቤን ወስደው በነበር፣ ነገር ግን ወደ ዝሙት ወሰዱኝ፣ ሃይማኖቴንና እምነቴን አረከሱብኝ። ከዚያች ዝሙት ከፈጸምኩባት ደቂቃ ጀምሮ ማልቀሴን መጨነቄንና ማዘኔን አላቋረጥኩም አለ። ዘጋቢው እንድትሰማው ከአላህ ንግግር አንድ አንቀጽ ላንብብልህ አለና በላቸው፣ እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮቼ ሆይ ከአላህ ዝነት ተስፋ አትቁረጡ። አላህ ኃጢአቶችን በመላ ይምራልና እነሆ እርሱ መሐሪው አዛኙ ነውና። አዙመር 53 የሚለውን የአላህ ንግግር አነበበለትና ይህች አንቀጽ ላንተ ተገቢ ትመስለኛለች አለው። ያ ተውበት አድራጊ ተውበት በልቡ ውስጥ ይህን ያህል ደረጃ የደረሰው ወጣት አላህ ሁሉንም ይምራል ከእኔ በስተቀር አለው። ይህ የፈጸመው ድርጊት በጣም ከፍተኛ ደረጃ ደርሶ ስለነበር ስሜቱ እንደተነካ ታውቃለህ፣ እኔ እኮ ዝሙት ሰራው ይል ነበር። ከዚያም ወጣቱ ዝሙት ሰርተህ ታውቃለህን ሲል ጠየቀው ጓደኛውን። ጓደኛውም በአላህ እምላለሁ አላደረኩም አለው። ወጣቱም እንደዚህ ከሆነ አንተ እኔ አሁን ያለሁበትን የሚያንገበግብ የጥፋት ስሜት አታውቀውም አለው። እንዲህ ብሎኝ ጥቂት እንደቆየ በአላህ ፍቃድ ወደ ሀገር የምመለስበት አውሮፕላን በረራውን አስታወቀ። አድራሻውን ተቀብዬ ተሰነባብቼው ሄድኩ። እኔ እርግጠኛ ነኝ ጸጸቱን 1 ቀን 2 ቀን ወይም 3 ቀን ቆይቶ የሰራውን ይረሳል ብዬ ነበር። ወደ ሪያድ ተመልሼ ትንሽ እንደቆየው ደወለልኝና ቀጠርኩት። ከዚያም ተገናኝተን ልክ ሲያየኝ ተንሰክስቆ እያለቀሰ በአላህ ስም እምላለሁ ያንን ድርጊት ከፈጸምኩና ከተለየው ጊዜ ጀምሮ ከሸለብታ በስተቀር አንድም ቀን በቂ እንቅልፍ አልተኛሁም። አላህ ባሪያ ሆይ ዝሙት ሰራህ ሲለኝ መልሴ ምን ይሆናል? አሁን ዝሙት ሰራው፣ በእነኚህ በሁለቱ እግሮቼ ወደ ዝሙት ሄድኩ ላለሁነ? ለራስህም አስብ፣ የአላህ ረህመት ሰፊ ነው አለው ጓደኛው። ወጣቱም ልዘይርህ አልመጣሁም፣ የመጣሁት ልሰናበትህ ነው። ምናልባት የአላህ እዝነት ቢያጋጥመን በጀነት ውስጥ አገኘ ይሆናል አለው። ወዴት ትሄዳለህ? ፍርድ ቤት ቀርቤ አላህ ለዝሙት ፈጻሚዎች የደነገገውን ቅጣት እንዲተገብርብኝ ዝሙት መስራቴን እናዘዛለሁ አለው። አንተ እብድነህ እንዴ? ባለትዳር መሆንህን ረሳህ? ባለትዳር ዝሙት ከሰራ ቅጣቱ በድንጋይ ተደብድቦ መገደል እንደሆነ ረሳህን? ዝሙተኛ ሁኜ አላህ ዘንድ ከምቀርብ ከመቀጫዎቹ በአንዱ ተቀጥቼ ከጥፋቴ ነፃ ሁኜ ከእርሱ ፊት ብቀርብ ለህሊና ይቀለኛል። አላህን አትፈራምን? ራስህንም አታጋልጥ፣ ቤተሰብህንና ዘመዶችህንም አታዋርድ አለው። ማናቸውም ከእሳት አያድኑኝም። እኔ የምፈልገው ከአላህ ቅጣት ነፃ መውጣትን ነው። የማደርገው ጠፋኝ። ብቻ አንድ ነገር ልለምንህ አልኩት። ራሴን ለፍርድ ከማቅረብ አትከልክለኝ እንጂ የፈለግከውን ጠይቀኝ። ሌላ ነገር ነው የፈለግኩት። እንደዚያ ከሆነ እስማማለሁ አለው። የምልህን በትዕግስት ልትፈጽመው እጅህን ዘርጋና በአላህ ስም ቃል ግባልኝ። እሺ አለና ቃል ገባልኝ። ከታዋቂ ዑለማዎች መካከል አላህን በጣም ከሚፈሩት አንዱ ስላንተ ጉዳይን ጠይቅና ራስህን ለፍርድ አቅርብ ካሉ እኔ ይዤ እሄዳለሁ፣ አይሆንም አትሄድ ካሉ ደግሞ ቃላቸውን መስማትና እሺ ማለት ግዴታ ነው አልኩት። እሺ አለኝና ዓሊሙን ጠየቅናቸው። እሳቸውም እጁን አይስጣሉ። ነገር ግን ይህ ወጣት አልተረጋጋም። እንዲያውም በተደጋጋሚ ጊዜ እየደወለ እጅህን ስጥ እንዲሉት ለማሳመን ሞከረ። ወጣቱን ሳገኘው ለምን ሼኹን በስልክ ታስቸግራቸዋለህ? መንገዱን የከፈትኩልህ እኔ ስለሆንኩ ተወቃሹ እኮ እኔ ነኝ።
ወጣቱም ላሳምናቸው ሞክራለሁ ምናልባት ቢያዙኝ ወይም እኔ በመለው ቢስማሙና እጅህን ስጥ ቢሉኝ ብዬ ነው። ይህ ወጣት ለሼኹ ካላቸው ነገሮች ውስጥ አንቱ ሼኽ ሆይ አላህን ይፍሩ፣ እኔ ቂያማ ቀን ከእርሶ ጫንቃ አልወርድም። እናም ጌታዬ ሆይ እኔ አንተ ቅጣት በእኔ ላይ ተፈጻሚ ይሆን ዘንድ ፈልጌ ነበር፣ ነገር ግን እኒህ ሼህ መለሱኝ፣ ከለከሉኝ ይላለሁ አላቸው። እሳቸውም ይሄ የማምንበትና ከእውቀት የመነጨ ፈትዋ ነው አሉት። ከዕለታት አንድ ቀን ወጣቱ ለጓደኛው በደህና ሰንብት አለው። ጓደኛውም ወዴት ሲል ጠየቀው። ሐጅ ለማድረግ እፈልጋለሁ አለው። በወቅቱ የሐጅ ጊዜ ደርሶ ነበር። ከሱና ከወንድሞቹ ጋር አብሮት ሐጅ እንዲያደርግ ፈለገ። ነገር ግን ወጣቱ በሐሳቡ አልተስማማም። ሌሎች ከሱ ጋር ሐጅ የሚያደርጉ ሰዎች የመረጠ መሰለው። አደረኩ። ጓደኛችንም ሐጅ አደረገ። ጓደኞቹን ግን አላወኩም። በአያመ ተሽሪቅ ሁለተኛው ቀን በሩቅ አየሁትና ጠራሁት። ስሙ አህመድ ነበር። አህመድ ሆይ አልኩት። ዞር ብሎ አየኝና ሸሸኝ። ሱብሃንአላህ ልቡን በእኔ ላይ ምን እንዲለወጠው። ምንም አይደለም፣ ሪያድ እንገናኛለን ብዬ አሰብኩ። የሐጅ ጸሎታችንን አጠናቀን ወደ ሪያድ ስንመለስ አገኘሁትና ጠየቅኩት። የጸሎት ስፍራዎች ሁሉ በእግሬ እየተዘዋወርኩ ብቻዬን ያደረኩት አለኝ። ወጣቱ ለጓደኛው ሲነግረው በሚስጥርነት እንጂ በአላህ ፍቃድ በመናፍቅነት ወይም ይዩልኝ ወይም ይስሙልኝ ብሎ አይደለም። አሁን በጸሎት ስፍራዎች ሁሉ ተዟዟርኩ። ምናልባት አላህ በረህመት አይኑ ከሚና ወደ አረፋ ሲሄድ በአረፋ ኮረብታ ላይ ቆሜ ወይም ወደ ሙዝደሊፋ ወይም ወደ ጠጠር ወርወራ ቦታ ሲሄድ ቢያየኝና ረህመቱና እዝነቱን ቢያደርግልኝ ብዬ ነው። በአያመ ተሽሪቅ ሁለተኛ ቀን አይቼ የጠራው ጊዜ ለመንሻሻ ለሰራሁት ዝሙት አላህን ይቅርታ በመለመንና ምህረት በመጠየቅ ተወጥሬ ነበር። ምን አለበት ከኛ ጋር ብትመጣ ወይም ብትቀመጥ አለው። እንዴት ከናንተ ጋር እቀመጣለሁ? እናንተ እኮ ንጹሃን ሰዎች ናችሁ። እንድበክላችሁ ትፈልጋላችሁ። እኔ ዝሙተኛ ነኝ፣ ወደምትቀመጡበት ልቀርብ አልችልም አላቸው። ተውበት አራዩ ወጣት በሐጅ ላይ ያለ አንዳንዴ በመጥፎ ስራዬ አላህ በዙሪያ ያሉትን ሰዎች አይምራቸውም ይሆን እያለ ይፈራል። አንዳንዴ ደግሞ ምናልባት አላህ በእነዚህ ሱብሃንአላህ ለበይክ አላህ በሚሉ ህዝቦች ሰበብ ያዝንልኝ ይሆናል ብሎ ያስባል። ጓደኛው ግንኙነታችንና ጓደኝነታችን ጸንቶ የሷሊሆች ወይም የጥሩ ሰዎችና የተውበት አድራጊዎች ታሪክ እያስተዋልን ስናነብና ስንማማር እየረካንበት ብዙ ተጠቀምን። ታዲያ የተውበት አድራጊ ወጣት ከሐጅ በኋላ ቁርአንን በሙሉ ሐፈዘ። አንድ ቀን ይጾማል፣ አንድ ቀን ያፈጥራል። ከዕለታት አንድ ቀን ተሰባስበን የመጀመሪያዎቹን ሷሊሆች ታሪክ ስናነብ የራቢዕ ኢብኑ ኹሰይምን ታሪክ አነበብን። ራቢዕ ኢብኑ ኹሰይም ከተከታዮቹ ከነብዩ ሰለላሁ ዐለይሂ ወሰለም ዘመን ቀጥሎ ያለውን ዘመን ሰው ነበር። እድሜው ከ30 አይበልጥም። በአገሩ የነበሩት ምግባረ ብልሾችና ባለጌዎቹ ሁሉንም ሰው ለማበላሸት የሚያሴሩ ነበሩ። በተለይም ደግሞ ጥሩ ሰዎችን ለመበከል በጣም ይጥራሉ። እነዚህ ምግባረ ብልሾች ራቢዕ ኢብኑ ኹሰይምን ለመበከል እንደሚፈልጉ ሲገልጹ፣ ግማሾቹ ደግሞ እሱም ማን ይበክለዋል አሉ። ገሚሶቹ ወደ ተብቃቃቸው ማለትም በተፈጥሮ ቁንጅናዋ ከሜካፕ ወይም ከሰው ሰራሽ መጋጌጫ ወደ ተብቃቃች እንሄድና ራቢዕን ለማበላሸት የሚያስችላትን እንከፍላታለን አሉ። ከዚያም ከሴተኛ ዳሪዎች ቆንጆ ወደ ተባለችው ሄዱና ላንቺ 1000 ዲናር እንሰጥሻለን አሏት። ምን ስላደረግኩ አለች። ረቢዕ አንድ ጊዜ ብቻ እንዲስምሽ ካደረግሽ አሏት። እሷም ቀጠል አድርጋ ይህ ብቻ አይደለም ከዚያም በላይ አደርግላችኋለሁ አለች። ከዚያም አለባበሷን አሳምራ ልብን የሚፈታተነውን ውበቷን ገልጣ በሰዋራ ስፍራ ላይ ራቢዕን ልትፈታተነው ቆመች። በዚያ በሰዋራ ስፍራ ሰውነቷን ሲያየው እንዲህ ሲል ጮኸባት፣ አሁን ወባብ ይዝሽና የማየውን ሰውነትሽን ቢያበላሸው ምን ትሆኛለሽ? ወይም ደግሞ አላህ ይሞት መልአክ አሁኑን አውርዶ ነፍስሽን ከስጋሽ ቢለየው ምን ትሆኛለሽ አላት። አሊያም ደግሞ ነኪርና ሙንከር ቢጠይቁሽ ምን ትያለሽ አላት። ከፍተኛ ጩኸት አሰምታ በፍጥነት ሸሸች። ከዚያም አላህን በጣም ከሚገዙ ሰዎች እንደሆነች በመጨረሻም የኩፋ ጸሎተኛ የሚል ቅጽል ስም ተሰጣት።
እነዚያ ራቢን ለማበላሸት ያሴሩት ምግባር ብልሾቹ ራቢ እሷን አበላሸብን በማለት ተቆጩ። ተውበት አድራጊው ወጣት በራቢ ቂሷ ስሜቱ በጣም ተነካና ስቅስቅ ብሎ አለቀሰ። ራቢ እምቢ ብሎ ይመልሳታል። እኔ ደግሞ ዝሙት ልፈጽምባት በእግሮቼ ሄድኩ አለ። ከዚያም ተሰባስበን የምናነብበትን ቦታ ስሜቱ በጣም ተነክቶና አዝኖ እያለቀሰ ለቆ ወጣ። ከዑለማዎች አንዱ አገኘሁትና ስለዚህ ተውበት አድራጊ ወጣት ቂሷ ነገርኳቸው። በተለይም የስሜቱን መጎዳት፣ ወደ አላህ መመለሱን፣ ጾሙን፣ ቁርአን ማህፈዙንና ሶላቱን ነገርኳቸው። ዓሊሙም ምናልባት እሱ የሰራው ዝሙት ጀነት ለመግቢያው ሰበብ ይሆናል፣ ምናልባት አንዳንድ የቁርአን አንቀጾች በእሱ ላይ የሚንጸባረቁ ይሆናሉ፣ እንዲያውም እሱን የሚመለከቱ ናቸው። አላህ ሱብሓነሁ ወተዓላ እንዲህ ብለዋል አለ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም። እነዚያም ከአላህ ጋር ሌላን አምላክ የማይገዙት ያችንም አላህ እርም ያደረጋትን ነፍስ ያለ ሕግ የማይገድሉት የማያመነዝሩትም ናቸው። ይህንንም የሚሰራ ሰው ቅጣትን ያገኛል። በትንሣኤ ቀን ቅጣቱ ለእርሱ ይደራረባል። በእርሱም ውስጥ የተዋረደ ሆኖ ይኖራል። ተጸጽቶ የተመለሰና ያመነ መልካምንም ሥራ የሠራ ሰው ብቻ ሲቀር እነዚያ አላህ መጥፎ ሥራዎቻቸውን በመልካም ሥራዎች ይለውጣል። አላህም እጅግ መሐሪ አዛኝ ነው። ይህን የቁርአን አያት ስሰማ በጣም ተገረምኩ። እንዴት ዘነጋሁት አልኩና የምስራች ልለው ወደ ጓደኛዬ ቤት አመራው። እሱም የሚኖረው በተዋበው የአባቱ ሕንፃ ውስጥ ነው። ቤተሰቦቹ መስጂድ ነው ያለው አሉኝ። ወደ መስጂድ ሲሄድ አንገቱን ሰበር አድርጎ ቁርአን እየቀራ አገኘሁት። የምስራች ይዤልህ መጥቻለሁ አልኩት። ምንድነው እሱ አለኝ። እነዚያም ከአላህ ሌላን አምላክ የማይገዙት ያችንም አላህ እርም ያደረጋትን ነፍስ ያለ ሕግ የማይገድሉት የማያመነዝሩትም ናቸው ብዬ እየቀራሁ ልክ እዚች ቃል ስደርስ ልክ ልቡ ላይ በጩቤ እንደምወጋው ነበር የሚሰማው። እኔ ግን ንባቤን ቀጠልኩ። ያመነ መልካምንም ሥራ የሠራ ሰው ብቻ ሲቀር እነዚያም አላህ መጥፎ ሥራዎቻቸውን በመልካም ሥራዎች ይለውጣል። አላህም እጅግ መሐሪ አዛኝ ነው። ይህን አንቀጽ ስጨርስ ዘሎ ተጠመጠመብኝ። ራሴን ሳም አደረገና በአላህ ምላለሁ እኔ ቁርአንን በቃል ያውቃለሁ፣ ነገር ግን ለመጀመሪያ ጊዜ የምሰማው ነው መሰለኝ አለኝ። ከጥቂት ደቂቃዎች በኋላ ሙአዚኑ ለሶላት ተጣራ። ሶላት እስኪጀመር ጠበቅን። በአጋጣሚ አሰጋጁ ስለቀሩ ሙአዚኑ ተውበት አድራጊውን ጓደኛችንን እንዲያሰግድ ጋበዘው። እሱም ማሰገዱን ጀመረ። ፋቲሃን ቀርቶ ሲያበቃ ወለዚነ ላ የድዑነ መዐ አላህ ኢላሃን አኸር የሚለውን የአላህን ቃል አነበበና ኢላ መን ታበ ተጸጽቶ የተመለሰ የሚለው ስንኝ ጋር ሲደርስ መቀጠል ስላልቻለ ሩኩዕ አደረገ። ከዚያም ቀጥ ብሎ ቆመ፣ ስጁድ አደረገ። ከዚያም ቀጥ ብሎ ቁጭ አለ። ከዚያም ስጁድ አደረገ። ከዚያም ቆመና በሁለተኛው ረክዓ ፋቲሃን ቀርቶ መቀጠል ያልቻለውን ለመቀጠል የመጀመሪያውን አንቀጽ በድጋሚ አነበበ። ኢላ መን ታበ ተጸጽቶ የተመለሰ የሚለው ስንኝ ጋር ሲደርስ አሁንም መቀጠል አልቻለም። ሩኩዕ አደረገና እያለቀሰ ሶላቱን አጠናቀቀ። በዚህ ሁኔታ ብዙ ጊዜያቶች አለፉ። በበጋው የእረፍት ወራት እንደ ሂጅራ አቆጣጠር በ1409 ጁማ ቀን ከኢሻ ሶላት በኋላ አንድ ሰው ደውሎ እኔ ጓደኛህ አህመድ አባት ነኝ፣ በጣም ለጥብቅ ጉዳይ ፈልጋለሁ፣ በአስቸኳይ እንድትመጣ አለኝ። እየፈራሁ በፍጥነት ወጥቼ ሄድኩ። ልክ የመኖሪያቸው ሕንጻ አጠገብ ስደርስ አባቱ በር ላይ ቆመው አገኘኋቸው። ምን ተፈጠረ ብዬ ጠየቅኳቸው። አባቱም ጓደኛህ አህመድ ይቅርታ እንድታደርግለት ይፈልጋል፣ ለወዳኛው ዓለም ይሰናበታል፣ ዛሬ ጀንበር ከጠለቀች በኋላ ሕይወቱ አልፋለች አለና ስቅስቅ ብሎ አለቀሰ። የጓደኛው ስም አህመድ ነው። አጽናናሁት። እኔም ወዳጄን ጓደኛዬን በማጣቴ ልክ እንደ አባቱ ልቤ በሐዘን ቆስሏል፣ ደምቷልም። ከዚያም ወጣቱ ወዳረፈበት ክፍል ወሰደኝ። የተሸፈነ ፊቱን ስገልጠው ፊቱ ያበራል።
ሕይወት የተለየችውን ፊት ገለጽኩት። ነገር ግን ሕይወት የተለየችው አይመስልም ነበር። አባቱ ልጄ ምን አደረገ? ከጉዞው ከተመለሰ ወዲህ በዚህ ሁኔታ ላይ ነውን? አሉኝ አለ። ለምክርና ለማስተማር ወይም ቤተሰቦቹ እንዳይታወቁ ስሙን ሳይጠቅስ ካልሆነ በስተቀር ታሪኩን ላለመናገር ቃል ገብቶ ስለነበር ልጄ ወደ ውጭ ተጉዞ በነበረበት ጊዜ በጉዞ ላይ በጣም የሚወደውን አጥቷል። በእርግጥም በዛች ቅጽበት ዝሙት ባደረገባት ወቅት ትልቅ ኢማን አጥቷል። ከኢማን የበለጠ ምን ተወዳጅ ነገር አለ? የተውበት አድራጊው ባለቤት እንዲህ ትላለች። ከጉዞው ከተመለሰ ወዲህ ከሽልብታ በስተቀር እንቅልፍ የለውም። አንድም ቀን ጭልጥ ያለ እንቅልፍ ወስዶት አያውቅም። ቤተሰቦቹ ስለ ታሪኩ ምንም የሚያውቁት ነገር የለም። ጓደኛው ስለ ወጣቱ አሟሟት አባቱን ጠየቃቸው። አባቱም አህመድ ልጄ እንደምታውቀው አንድ ቀን ይጾማል፣ አንድ ቀን ያፈጥራል። በዚህኛው ጁማዓ ከአስር ሶላት በኋላ ዱዓ መቅቡል የሚሆንበትን ሰዓት ለመፈለግ እዚያው መስጂድ ቆየ። ከመግሪብ በፊት ወደ ልጄ ሄድኩና አህመድ ሆይ ናና ቤት አፍጠር አልኩት። ተውበት አድራጊው ልጅም አባቴ ሆይ እኔ አሁን ደስ በሚል ስሜት ውስጥ ስለሆንኩኝ ተወኝ አለ። እኔም ልጄ ሆይ ቤት እንድታፈጥር ወደ ቤትና አልኩት። እሱም የማፈጥርበትን እዚሁ መስጂድ ድረስ ላኩልኝ አለ። እኔም እንግዳውስ እንዳሻህ አልኩት። ከሶላት በኋላ ልጄ ሆይ በልና ራትህን እንድትበላ ወደ ቤት እንሂድ አልኩት። ወጣቱም አሁን ታላቅ ረፍት እየተሰማኝ ስለሆነ እዚሁ መስጂድ ውስጥ ነው መቆየት የምፈልገው፣ ከኢሻ ሶላት በኋላ እመጣለሁ አለኝ። እንደፈለክ አልኩት። ወደ ቤት እንደተመለስኩ አንድ የሆነ ስሜት ውርር አደረገኝ። ሆዴም ባርባር አለኝ። አዲስና እንግዳ ስሜት ተሰማኝና ትንሹ ልጄን ወደ መስጂድ ሄድና ወንድምህን እያልኩት፣ ልጁም ወዲያው ሄዶ እየጮኸ ተመለሰ። አባባ አባባ ወንድሜ አህመድ አያናግረኝም። በፍጥነት ወደ መስጂድ ሲሄድ ልጄ አህመድ ነፍሱ ልትወጣ ተዘርሮ አገኘሁት። በመደገፊያ ላይ ተደግፎ ስለነበር ለብቻው ሆኖ ጌታውን በመማጸኑና ቁርአን በመቅራቱ ደስታን ያገኝ ነበር። ተደግፎበት የነበረውን መደገፊያ አራኩና ወደ ራሴ አስደግፌ ሳየው ይህን ታሪክ የዘገበልንን የጓደኛውን ስም ይጠራል። ሰላምታውንም እንዳደርስለት የሚናዘዝ ይመስላል። ከዚያም የተውበት አድራጊ አህመድ እያጣጣረ ፈገግ አለ። በአላህ ስም እምላለሁ ከጉዞው ከተመለሰ ወዲህ አንድም ቀን እንደዚህ አይነት ፈገግታ አይቼበት አላውቅም። ከዚያ በዚያች በሚያጣጥርበት ወቅት እነዚያም ከአላህ ጋር ሌላን አምላክ የማይገዙት ያችንም አላህ እርም ያደረጋትን ነፍስ ያለ ሕግ የማይገድሉት የማያመነዝሩትም ናቸው። ይህንን የሚሰራ ሰው ቅጣትን ያገኛል። በትንሣኤ ቀን ቅጣቱ ለእርሱ ይደራረባል። በእርሱም ውስጥ የተዋረደ ሆኖ ይኖራል። ተጸጽቶ የተመለሰና ያመነ መልካምንም ሥራ የሠራ ሰው ብቻ ሲቀር እነዚያም አላህ መጥፎ ሥራዎቻቸውን በመልካም ሥራ ይለውጣል የሚለውን የቁርአን አንቀጽ አነበበና እዚች ቃል ላይ ሲደርስ ነፍሱ ወጣች፣ ለፈጣሪዋም አስረከባት። በመቀጠልም ጸሐፊው እንዲህ ይላል። አንተ ከጌታ የራቅከው ወጣት ሆይ፣ አንተ የጌታን ትእዛዝ የጣስከው ወጣት ሆይ፣ አንተ ጤና ብርታትና ጥንካሬ ያለህ ወጣት ሆይ፣ እንደ ተውበት አድራጊው አህመድ ወደ ፈጣሪ ልትመለስና ልትማጸነው ጊዜው አልደረሰምን? ጊዜው አሁን አይደለምን? አሁን አይደለም ወይ ከመጥፎ ሥራና ከእንቢተኛነት የስሜት ሁሉ ገዳይ ሕዝብ በታኝ ሞት ሳይመጣ የምትላቀቀው? አንተ በመጥፎ ሥራ ላይ ተሰማርተህ የምትገኘው ወጣት ሆይ፣ እኔ እዚህን እውነተኛ ተውበት አድራጊ ወጣት ታሪክ ያወጋው ልትዝናናበት ሳይሆን ለወደፊቱ ሕይወት መማሪያ መመከሪያ እንዲሆን በማሰብ ነው። ምናልባት ሰሚ ጆሮ፣ አልቃሽ ዓይንና ወደ አላህ ተመላሽ ልቦና ያገኘች እንደሆን በማለት ነው። በመጨረሻም አላህ ባሪያዎቹን ባሳሰበበት ዘላለማዊ ማሳሰቢያ አሳስባችሁ ምእመናኖች ሆይ ትድኑ ዘንድ ሁላችሁም ወደ አላህ በመመለስ ተጸጸቱ። ሱራ ኑር 31። አንተ ወጣት ሆይ ሕይወትህ ሳትቀሰፍ ወደ አላህ እንድትመለስ አደራ እልሃለሁ። ከመጥፎና ከወራዳ ጓደኛ ተጠንቀቅ። አላህን መፍራትና መከጀል አብዛ። ለዲንህ ለሃይማኖትህ ስትለፋ አላህ ሱብሓነሁ ወተዓላ መጨረሻችንን ያማረና የሰመረ ያድርግልን።
አላህ Subhanahu Wa Ta'ala ልቦና እንዲሰጠንና ቀጥተኛውን መንገድ እንዲመራ አዘውትረህ ለምነው። በሐቅ ሊገዙት ሊፈሩትና ሊታዘዙት የሚገባ ጌታ አላህ ብቻ ነው። አዛኝ ደግ ተለማኝና ገደብ የለሽ ለጋሽ የሆነን ጌታ ከዚህ በሚከተለው ጸሎት ዱዓ ተማጸነው። አላህ ሆይ ኢማንን አስወድደኝ፣ ልቤንም በኢማን አስጌጠው፣ ኩፍርን ክህደትን መጥፎ ስራንና እንቢተኛነትን ወይም ያንተን ቃል መጣስን አስጠላኝ፣ ቀጥተኛውን መንገድ ከያዙት አድርገኝ። አላህ እነሱ ከሚሉት ጉድለት ሁሉ ጠራ። ሰላም በረሱሎች በመልእክተኞች ላይ ይሁን። ምስጋና ለዓለማት ጌታ ለአላህ ይሁን። አላህ ሰላምና እዝነቱን በረከቱ በእናንተ ላይ ይሁን። ታሪኩ ተፈጸመ።